ትሬደር ኮንክ ይህ ቪዲዮ ላንተ ነው። ስትራቴጂ ለምን አይሰራም? አይምሮአችንና የትሬዲንግ ፕላናችን ሲጋጩ የሚፈጥረውን አደገኛ የሳይንስ ሚስጥር እስቲ በዚህ ቪዲዮ ለመመልከት እንሞክር። እስቲ ዛሬ ሁላችንም የሚያናድደንን እውነት እንነጋገር። ዩቲዩብ ላይ ወይም አንድ ምርጥ ሜንቶር ጋር ትማራላችሁ። ስትራቴጂው እጅግ በጣም አትራፊ ነው። የሚያስተምራችሁ ሰው በዛ ስትራቴጂ በየቀኑ በሺዎች የሚቆጠር ዶላር ሲያተርፍ ባይናችሁ ታያላችሁ። ዋው ትሉና ያንን ስትራቴጂ ልክ እንዳለው 100% ገልብጣችሁ ኮምፒውተሮቹ ላይ ትሞክሩታላችሁ። ግን ምን ይፈጠራል? ለሱ የሚሰራው ስትራቴጂ ለእናንተ ፈጽሞ አልሰራም ይላችኋል። ታተርፉበታላችሁ ወይ ካልንም ላታተርፉበት የምትችሉበት እድል ሰፊ ነው። ትከስራላችሁ፣ ትደነግጣላችሁ፣ ውሳኔ መስጠት ያቅታችኋል። በዚህ ሰዓት አረ ሰው አጭበርባሪ ነው መሰለኝ ስትራቴጂው አይሰራም ብላችሁ ሌላ የዩቲዩብ ቪዲዮ ፍለጋ ትሄዳላችሁ። እውነቱን እንነጋገር ከተባለ የሚያስተምራችሁ ሰው አጭበርባሪ ላይሆን ይችላል፣ ስትራቴጂውም ትክክል ሊሆን ይችላል። ታዲያ ለምንድን ነው ለሱ የሰራው ለኔ የማይሰራው የሚል ጥያቄ ግን በውስጣችሁ እንደሚመጣ እርግጥ ነው። ምክንያቱም የእናንተ አይምሮ ወይም የብሬን ዋይሪንግ እና የዛ ስትራቴጂ ባህሪ ፈጽሞ አይጣጣሙም ማለት ነው። ዛሬ በስነ ልቦና ዘርፍ ኮግኒቲቭ ዲዞናንስ ወይም የአይምሮ ግጭት የሚባለውን አደገኛ ሳይንስ በትሬዲንግ ላይ እንዴት እንደሚሰራና የራሳችሁን ስብዕና ወይም ፐርሰናሊቲ ከማይመስል ስትራቴጂ ጋር ስትጋቡ አይምሮአችሁ ሆን ብሎ እንዴት እንደሚያከስራችሁ በጥልቅ ኒውሮ ሳይንስ እንመረምራለን። ይህን ቪዲዮ ካያችሁ በኋላ ዩቲዩብ ላይ የሰው ስትራቴጂ መኮረጅ ታቆማላችሁ። አብራችሁን ቆዩ። የአይምሮ መጋጨት ወይም ኮግኒቲቭ ዲዞናንስ። ወደ ሳይንሱ ስንገባ የሰው ልጅ አይምሮ ከተፈጥሮ ወይም ከሚያምነው እሴት ጋር የሚጋጭ ነገር ሲገጥመው ኮግኒቲቭ ዲዞናንስ የተባለ የስነ ልቦና ህመም ወይም ስትረስ ይፈጠርበታል። አይምሮአችሁ ይህንን ህመም አይወደውም። ስለዚህ ያንን አዲስ ነገር በኃይል ያባርረዋል ወይም ሪጀክት ያደርገዋል ማለት ነው። በትሬዲንግ ላይ ይህ እንዴት ይከሰታል ካልን እስቲ እናስበውና እናንተ በተፈጠራችሁበት ወይም በዲስክ ስብዕናችሁ ሃይስ ናችሁ እንበል። ተፈጥሯችሁ ሃይስ ማለት ጸጥታን የሚወድ ቶሎ መወሰን የሚፈራና ትዕግስተኛ ሰው ነው። ነገር ግን ዩቲዩብ ላይ ያያችሁት ስትራቴጂ የስካልፒንግ ስትራቴጂ ነው። ስካልፒንግ ደግሞ የሃይዲ ወይም ዶሚናንት ወይም ደግሞ ፈጣንና ሪስክ ወዳድ ሰዎች ጨዋታ ነው። በአንድ ደቂቃ ቻርት ላይ ገብቶ በሰከንዶች ውስጥ መውጣትን ይጠይቃል። አሁን እናንተ ሃይ ኤስ የሆናችሁት ያንን የሃይዲ ስትራቴጂ ቻርታችሁ ላይ ስትሞክሩት አይምሯችሁ ውስጥ ምን ይፈጠራል ማለት ነው? ማርኬቱ በአንድ ደቂቃ ቻርት ላይ በፍጥነት ሲወርድና ሲወጣ አሚግዳላችሁ ወይም የፍርሃት ማዕከላችሁ በእሳት ይቀጣጠላል። ኮርቲሶል ወይም የጭንቀት ሆርሞናችሁ ደማችሁን ይሞላል። ቶሎ ግባ ሲላችሁ ስትራቴጂው ተፈጥሯችሁ ደግሞ ቆይ አንድ ካንድል ልጠብቅ ይላል። ስትራቴጂውና አይምሯችሁ ጦርነት ይገጥማሉ። በመጨረሻ ማን ያሸንፋል? ሁልጊዜም አይምሯችሁ ወይም ባዮሎጂያችሁ ነው የሚያሸንፈው። ፕላኑን ጥታችሁ ትከስራላችሁ ማለት ነው። የጓደኛችሁ ጫማ ስላማራችሁ ብቻ እናንተ ብታደርጉት እግራችሁን ታቆስላላችሁ እንጂ አያስሮጣችሁ። እስቲ ስለ ዶፓሚን መራብ ከዚሁ ጋር በተያያዘ እናንሳ። ሌላ ምሳሌ ነው። እናንተ በተፈጥሯችሁ ሃይ አይ ወይም ሃይዲ ናችሁ እንበል። ፈጣን ነገር ትወዳላችሁ፣ አክሽን ያስደስታችኋል፣ አይምሯችሁ ዶፓሚን ይረበዋል። ነገር ግን የመረጣችሁት ስትራቴጂ ደግሞ ስዊንግ ትሬዲንግ ነው እንበል። ስዊንግ ትሬዲንግ ማለት አንድ ትሬድ ገብቶ ለአንድ ሳምንት ወይም ለሁለት ሳምንትም ሊቆይ የሚችል ረዘም ላለ ጊዜ ያንን ፔር የምንይዝበት ስትራቴጂያችን ነው። ይህ የሃይሲ ወይም የሂሳብ ሊቆች ወይም ትዕግስተኞች ተብለው የሚጠሩት ኦሬልስ የሃይ ኤስ ስትራቴጂ። ምን ይፈጠራል? ትሬድ ተገቡና 2 ቀን ያልፋል። ማርኬቱ ዝም ብሎ ይንቀራፈፋል። በዚህ ሰዓት የእናንተ ፈጣኑ አይምሮ ዶፓሚን እጦት ያጋጥመዋል፣ አሰልቺ ይኖርባችኋል። ስለዚህ ምን ታደርጋላችሁ? ስትራቴጂው እስከሚቀጥለው ሳምንት ያዘው እያለ እናንተ ግን አሰልቺነትን ወይም አንደር ስቲሙሌሽን መቋቋም አቅታችሁ በሶስተኛው ቀን ትሬዱን ትዘጉታላችሁ። ስትዘጉት ማርኬቱ ቀጥሎ እናንተ ወዳሰባችሁት ቦታ ወይም ወደ ቴክ ፕሮፊት ይደርሳል። ማርኬቱ አሸንፎ ሳይሆን እናንተ ከባህሪያችሁ ጋር በማይሄድ ስትራቴጂ አይምሯችሁን ስላሰቃያችሁት። ስትራቴጂ ወይስ መስታወት? ደሚረር ኢፌክት የሚሉትን እውነት እናንሳ። ስኬታማ የሆኑት 1% ቢሊዮነር ትሬደሮች ማለትም እንደነ ዋረን በፌት እና ፖል ቱደር ጆንስ የተሳካላቸው ምርጥ ስትራቴጂ ስለያዙ አልነበረም። የተሳካላቸው ከገዛ ስብዕናቸውና ፐርሰናሊቲያቸው ጋር 100% የሚጣበቅና የሚስማማ ስትራቴጂ ስለፈጠሩ ነው። ስትራቴጂ ማለት የቻርት ህግ ብቻ አይደለም። ስትራቴጂ ማለት የእናንተን ስነ ልቦናዊ መስታወትም ጭምር ነው፣ ወይም ሳይኮሎጂካል ሚረር ይሉታል። ጠንቃቃና ሂሳብ ወዳድ ከሆናችሁ ወይም ሃይ ኤስ ታይፕ ኦፍ ፐርሰን ከሆናችሁ አልጎ ትሬዲንግ ወይም ስዊንግ ትሬዲንግ አሊያም በብዙ ማረጋገጫዎች ወይም ኮንፊርሜሽን የሚሰራ ስትራቴጂ ያስፈልጋችኋል። ፈጣንና ድንገተኛ የሆነ የሃይዲ ስብዕና ካላችሁ ደግሞ ስካልፒንግ ወይም ኒውስ ትሬዲንግ በጣም ይሰራላችኋል። መረጋጋትና ጸጥታ የምትወዱት አይኤስ ታይፕ ኦፍ ፐርሰናሊቲ ካላችሁ ደግሞ ዴይ ትሬዲንግ ነገር ግን በቀን 1 ወይም 2 ሴታፕ ብቻ የሚሰጥ ስትራቴጂ ያሳርፋችኋል። የሰው ጫማ
አታድርጉ ለማለት ነው ይህንን ሁሉ ያልኩት። ሳይንሳዊ መፍትሄውን ግን እስቲ ራሳችንን በመፈለግ እናገኘው። እንግዲህ ይህንን የአእምሮ መጋጨት እንዴት እናክመዋለን የሚል ጥያቄ በውስጣችሁ እንደሚመጣ ግልጽ ነው። የመጀመሪያው መፍትሄ ራሳችሁን ኦዲት ማድረግ ይኖርባችኋል። ዛሬ ዩቲዩብ ላይ ሌላ ስትራቴጂ መፈለግ አቁሙ። ማስታወሻ አውጡና ራሳችሁን ጠይቁ። እኔ ማን ነኝ? ስጠብቅ ይደብረኛል ወይስ ያስደስተኛል? በፍጥነት ውሳኔ መስጠት ወይም በአንድ ደቂቃ ቻርት ላይ ያስፈራኛል ወይስ አያስፈራኝም? ይህንን የዲስክ ስነ ልቦና ራሳችሁ ላይ ሞክሩት። ማንነታችሁን ካወቃችሁ በኋላ ለዛ ማንነት የሚስማማውን ጫማችሁን ወይም ስትራቴጂያችሁን ብቻ ወደ ፍለጋ ግቡ ማለት ነው። ሁለተኛው መፍትሄ ስትራቴጂያችሁን ማላመድ ነው። ከሰው የወሰዳችሁት አሪፍ ስትራቴጂ አለ እንበል። 100% እንዳለ አትኮርጁት። የራሳችሁን ባህሪ ጨምሩበት። ለምሳሌ የሰውየው ስትራቴጂ በ5 ደቂቃ ቻርት ላይ ትሬድ ማድረግ የሚል ከሆነ እናንተ ግን ፈጣን ነገር የሚያስፈራችሁ ከሆነ ያንን ፕላን ውሰዱና በ1 ሰዓቱ ቻርት ላይ ሞክሩት። ባክቴስት አድርጉት። ቻርቱና ህጉ ያው ነው። ፍጥነቱ ግን ለእናንተ አእምሮ ወይም ለአሚግዳላችሁ ተስማሚ ይሆንላችኋል ማለት ነው። ሶስተኛው መፍትሄ የዴሞ ላብራቶሪ ነው። አዲስ ጫማ ስንገዛ አድርገን እንደምንሞክረው ወይም ፊቲንግ ሩም እንደምንለው ማለት ነው። አዲስ ስትራቴጂም ዴሞ አካውንት ላይ ለ1 ወር መሞከር አለበት። ዴሞ አካውንት የተፈጠረው እንዴት ባይ ወይም ሴል እንደሚባል ለመማር ብቻ አይደለም። ዴሞ የተፈጠረው ይህ ስትራቴጂ ከልብ ምትይ ከኔ ትዕግስትና ከኔ ባህሪ ጋር አብሮ ሊሄድ ይችላል ወይ የሚለውን አእምሮአዊ ፍተሻ ወይም ሳይኮሎጂካል ቴስቲንግም ጭምር ለማድረግ ነው። እንደማጠቃለያ ዛሬ አንድ ትልቅ እውነት ነግሬያችሁ ይህንን ቪዲዮን ጨርሰዋል። በትሬዲንግ ዓለም ውስጥ ምርጥ ስትራቴጂ የሚባል ነገር የለም። እንደዛ የሚሏችሁን የመጨረሻ ምንም የማይችሉና ያልተማሩ ትሬደሮች ናችሁ በሏቸው። በትሬዲንግ ዓለም ውስጥ ያለው ለእናንተ የሚስማማ ምርጥ ስትራቴጂ ነው። የጓደኛችሁ ጫማ ወይም ስትራቴጂ ምንም ያህል ቆንጆ ቢሆን እናንተን የሚያስጠጋችሁና የሚያቆስላችሁ ከሆነ ጫማው አይደለም መጥፎ ማለት ነው። እናንተ ናችሁ የሰው ጫማ ያደረጋችሁት። ራሳችሁን ማወቅ፣ አእምሯችሁን ማዳመጥና ማርኬቱን በራሳችሁ ቋንቋ ማናገር በትሬዲንጉ ዓለም በግዴታነት ልናደርገው የሚገባን ጉዳይ ነው። ይህ ቪዲዮ ዩቲዩብ ላይ ስትራቴጂ ፍለጋ ከምትንከራተቱበት አውጥቶ እውነተኛውን መንገድ ካሳያችሁ ቪዲዮን ላይክ በማድረግ አጋርነታችሁን አሳዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በሐቀኝነት ኮሜንት ላይ ንገሩኝና የሰውን ስትራቴጂ ገልብጣችሁ ለሱ የሰራው ለእናንተ እምቢ ብሏችሁ ያውቃል? በእናንተና በስትራቴጂው መካከል የነበረው ግጭት ምንድን ነበር? እውነቱን እንወያይበት። በሚቀጥለው ቪዲዮ ሌላ አዲስ የትሬዲንግ ሳይኮሎጂ ሚስጥር ይዤላችሁ እመጣለሁ። እስከዚያው የራሳችሁን ጫማ ፈልጉ ለማለት ወደድኩ። በያላችሁበት ሰላማችሁ ይብዛ። ሰላም።